ኤልሳዕ የእግዚአብሔር ሰው እባክህ አትለፈን፣ ምስኪኗን ባሪያህን በበረከት ጎብኘኝ። ግባ ከጎጆዬ ከሱነማ መንደር፣ ቁራሽ ላቅርብልህ በሰገነት እደር፣ በሰገነት እደር፣ በሰገነት እደር፣ በሰገነት እደር። አንቺ ሱነማዊት የሞላሽ ደግነት፣ እንዴት ይታለፋል ቤትሽ እንደ ዘበት። ለጋስነት ይዞሽ ተከፈተ ደጅሽ፣ ከጽዋሽ ጠጥቼ በላው ከመሶብሽ። ናፈቅኩ ያንተን ጸጋ ፈለግኩ አጥብቄ፣ የእግዚአብሔር ነቢይ መሆንክን አውቄ። ለማረፊያ ወንበር በፍቅር ሰርቼ፣ ያንተን መምጣት ጠበቅኩ መቅረዜን አብርቼ፣ መቅረዜን አብርቼ፣ መቅረዜን አብርቼ፣ መቅረዜን አብርቼ። ይህን ሁሉ ነገር ለእኔ እንዳሰብሽልኝ፣ ይባርክሽ አምላኬ ጸጋውን ያብዛልኝ። ምን እንዳደርግልሽ ልብሽ ይናፍቃል፣ የቻልኩት እንዲሆን አምላክ ይሰማኛል። በክንድሽ የሚሆን ልጅ የለሽምና፣ ወንድ ልጅ ታቅፊያለሽ ልቦናሽ ይጽናና። በሚመጣው ዓመት ደግሞም በዚህ ወራት፣ ቤትሽ ትደምቃለች ደስታ ሴት ሞልቷት። ባሪያህን አትዋሽ አንተ የእግዚአብሔር ሰው፣ መገኛለሁ ብዬ ተስፋ ቆርጫለሁ። እጠባበቃለሁ ስለ ተስፋ ቃል፣ የሳራን በረከት ካየሁ እኔም ልጅ፣ ካየሁ እኔም ልጅ፣ ካየሁ እኔም ልጅ፣ ካየሁ እኔም ልጅ። በዚያ ወራት በዚያ ዘመን ሴቲቱም ጸነሰች፣ ከማኅፀኗ ፍሬ ወንድ ልጅ ታቀፈች። ልቧ ተደሰተ የኤልሳዕ ቃል ሰምሮ፣ የመካንነቷ ስርቧ ተቀይሮ። በዚያ ወራት በዚያ ዘመን ሴቲቱም ጸነሰች፣ ከማኅፀኗ ፍሬ ወንድ ልጅ ታቀፈች። ልቧ ተደሰተ የኤልሳዕ ቃል ሰምሮ፣ የመካንነቷ ስርቧ ተቀይሮ። የመካንነቷ ስርቧ ተቀይሮ